ምስጋና ላደርስ ነው። ጆሬ 43 ዓመት ሰምቼ አላውቅም። ሙስሊም ነኝ፣ ዘር ማንዘሬ ሙስሊም ነው። በዛሬ ሳምንት መጥቼ እርሱ በመቱኝና አቀባ ቅዱስ በቀቡት ለጸበል ባረጩ ጆሬ ሊሰማ ይችላል። 43 ዓመት አልሰማም ጆሬ። ኦፕራሲዮን ሎን ነበር ካናዳ ግሪክ ሀገር ያልሄድኩበት ሀገር የለም። ለኔ ደስ ብሎኛል፣ ደስ ይላል። ዛህራ ኢድሪስ አህመድ እባላለሁ። ያልሄድኩበት ሆስፒታል የለም። ኦፕራሲዮን ተብዬ ከ5 ቀን በኋላ ባንኮክ ልሄድ ነበር። ግሪክ ሀገር ሄጃለሁ፣ ጀርመን ሄጃለሁ። ሁሉም ኦፕራሲዮን ነው ያለው። የዛሬ ሳምንት ልጆች ይዘው መጥተው ጸበልና ቅባ ቅዱስ ቀብተው መጡ። ጆሮ ተከፍቶ በደንብ መስማት ችያለሁ። በ43 ዓመቴ ሰምቼ አላውቅም። እውነት ነው። ቁልቢ ገብርኤል እውነት ገብርኤልና ሚካኤል ላደረጉልኝ ነገር እንዴት እንደማመሰግን አላውቅም። አባንም በጣም አመሰግናለሁ። ሃይማኖቴን እለውጣለሁ ብዬ ንያ ገብቻለሁ። ሃይማኖቴን ክርስቲያንም አደርጋለሁ ብያለሁ። በጣም ደስ ብሎኛል። ደስ ይበላችሁ። ማነው ስምሽ? ዛህራ ኢድሪስ አህመድ። እስላም ነን። እንደውም አሻ መስጊድ የሚባል ኦሎምፒያ አካባቢ ከቤተሰቦቼ ጋር አሰርቻለሁ። ያልኩት ያልገባ ነው ቀዳዳ የለም። ጆሬ በታምር 43 ዓመት አልሰማም። የት ነበር መስጊድ ያሰራሽው? አሻ መስጊድ ኦሎምፒያ፣ እዚህ አዲስ አበባ ውስጥ ቦሌ። ከአባቴ ጋር ሁላችንም አዋተን ቦሌ መስጊድ አሰራን። 43 ዓመት ጆሬ አይሰማም። ሰው ሲያወራኝ ጮህ ካልሆነ እኔን የሚያቀኝ የኦሎምፒያ ሰው የተክለ ሃይማኖት ሰው የሚያቀኛል። የኔ ጆሮ እንደውም የመጨረሻ ኦፕራሲዮን ታምቡሩ ተበጠሰ ይሉኛል። ማአን ነገር ነው አላረግም ኦፕራሲዮን ብዬ ነው እስከዛሬ ተቀመጥኩት። በ43 ዓመቴ ግን የዛሬ ሳምንት ሰማሁ ጆሬ። እንደውም አትጩሁ ማለት ጀመርኩ። ሰው ሁሉ ይጮህብኝ ጀመር። ምንም ነገር የለም፣ በደንብ ሰማለሁ። ሰው ሲያወራው አትጩህ ማለት ጀምሬያለሁ። የሚገርም ነው እውነት። ለስላሴና ያታየፍቶ ገኒ እንጃኔ በምን እንደምመልሰው አላውቅም። ማአት ብር አጥፍቻለሁ። ምን ያህል ብር አባክነሻል? እስከ ግፋ ቢል ከልጅነቴ እስከ ዛሬ ድረስ ወደ 500 ምናምን ሺህ ብር በላይ አጥፍቷል ቤተሰቦቼ ለኔ ጆሮ ብቻ። አሁን ባንኮክ ላይ $5000 ተመድቦ አባቴ አሁን በስድስተኛው ቀን እንዴት ነበር ያሉኝ። ዛር ተይዞልኝ ነው የሰማው ጆሬ። በቀደም ነው የተያዘው። መንፈሱ ተይዟል። ተይዟል። አልተሸኘም። አልተሸኘም። እሺ አንተ ስማ፣ አንተ ነው ስንት ዓመት ደፈንካት? 43 ዓመት የደፈንካት። ለምን ዘጋሃት? እንዳትሰማ ብዬ ነው። እንዳትሰማ ብለህ ነው 43 ዓመት ሙሉ የዘጋው? ለቀት ሄደለት እሄዳለሁ። ተመርከክ ቶሎ ወጥነው ከሰውነቱ ውጣ፣ ከጆሮዋ ወጥነው። ፈጠን ቶሎ። ጆሮዋን መቼ ነው የለቀቀው? ሰኞ ዕለት። ወደ ሲኦል ትገባለህ? ወደ ሲኦል። በማን ስም ነው የምትገባው? በኢየሱስ ክርስቶስ እሞታለሁ። በኢየሱስ ክርስቶስ በመድኃኒዓለም እሞታለሁ። በመድኃኒዓለም እሞታለሁ። ኢየሱስ ክርስቶስ በኢየሱስ ክርስቶስ ምን ያደርጋል? የኢየሱስ ክርስቶስ ስም ያድናል። አዎ ያድናል። የማን ስም ያድናል? የኢየሱስ ስም፣ የማርያም ስም ያድናል። ያድናታል ነው ወይስ? ያድናል። ሁሉንም ያድናል። አዎ። እናንተስ? እኛ ወደ ሲኦል እንገባለን። ወደ ሲኦል ነን። አዎ። ጆሮዋ አይሰማም ነበር? አዎ፣ ጆሮዋ ረጅም ጊዜ ያው ለ43 ዓመት ያህል አይሰራም ነበረ። ባለፈው እኔ የእርሶን ካሴት አሳይቻት ጠዋት ላይ ያው እዚህ ጸበል ስትረጭ የመጮህ ምልክት ምናምን ነገር አሳየላት። እሁድ ዕለት እርሶ በእጆት ሲባርኳት ዛር መሆኑ ታወቀ። ሰኞ ዕለት እኔ ጠዋት ላይ ስጠራት ለምን ትጮህብኛለህ ምናምን አለችኝ። ጭራሽ? አዎ፣ ለምን ትጮህብኛለህ ምናምን ብላኝ ሄደች። ሲያዋሯት እንዴ የምናወራውን ትሰሚያለሽ እንዴ ምናምን ብሎ ይጠይቋታል። ከዛ ደነገጥኩ አለች ወዲያው። ከዛ ወደ ራሴ ስመለስ በስማቴን ያወኩት የዛን ሰዓት ነው ያለችው እሷ። ከዛ ቤት መታን ለኔ ስነገረኝ እኔ አላመንኩኝም። በጣም በቃ አለቀስኩኝ። ከዛ በኋላ ለማረጋገጥ ብዬ ራቅ ብዬ ድምጼን ቀስ አድርጌ ምናምን ስጠይቃት ትነግረኛለች። አሾከሾክ እስቲ እንዴት ነው አሾከሾኩ? ቆይ መጀመሪያ ሄድና ተዘጋጃው አምልስ። በማስም ትሄዳለህ? በኢየሱስ ክርስቶስ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል መጽሐፍ ቅዱስ። በስሙ ለሚያምኑትና ለተቀበሉት ይሄ የተገኘ ስልጣን ነው። በስሙ ለማያምኑት ስሙ ኃይሉን ላልተቀበሉት ደግሞ ያው ከመናፍስት ጋር ሲሰቃዩ ይኖራሉ። በስሙ ለሚያምኑት በስሙ አምና መጣች። እዚህ በቃ አየች፣ አመነች። ሌላ ጣጣ ውስጥ አልገባችም። እንደዚህ እንደ ክርስቲያኖቹ ሌላ ዝብቅረቃ ውስጥ አልገባችም። ቀጥታ መጣች።
እንግዲህ የስሙ ኃይል ደግሞ መንፈሱ ያውቃል ማን እንደሆነ ኃያል። ሰው የማያውቀውን እሱ ያውቃል። ይሄ ነው ልዩነቱ እኮ ይሄ ነው። በማስም ትወጣለህ? በኢየሱስ ክርስቶስ ወላዲተ አምላክ ማርያም ስም እወጣለሁ። በልሽ ተዘጋጁ። ሁላችሁም ስንት ናችሁ ጠቅላላ? አምስት ነን። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ጆሮዋንም ሰውነቷንም ሁሉንም አካሏንም ነፍሷንም ለቀን ወደ ሲኦል እንገባለን። ቶሎ ሰባት ጩኸቱ ቶሎ በል። እግዚአብሔር ይገስጽ። አምኜ ድኜበታለሁ እኮ ጆሮዬን አምኜ ድኜበታለሁ። እንዴት ነው? ቢያባ እንዴት አድርጌ ላመስግን? ስለታሽዬ ነበረ። እስላም ነበርኩ እስከ ዛሬ 43 ዓመት። ሁሉም ሀገር ሄጃለሁ፣ ምንም አልተሳካልኝም። የት ሀገር ሄደሻል? ግሪክ ሀገር ነበርኩ፣ ጀርመን ነበርኩ፣ ካናዳ ሁሉ ሄድኩ። አሁን የመጨረሻ ሰልችቶኝ ኢትዮጵያ መጣሁ። ሁሉም ጋር ኦፕራሲዮን ነው የሚሉኝ። በቃ ስጭት አለኝ። አሁን ባንኮክ አለ ተብሎ እናቴ ሄዳ ባንኮክ እንዳለ ተናግራ እህቴ ከአሜሪካ መጣች፣ ባንኮክ እንሂድ አለች። እዛስ ኦፕራሲዮን አላረግብኝ። እነሱ ነዳድ ኧረ አንድ ሰው እያሉ ሲሉኝ አሉ። አሁን ምንድን ሲል መጀመሪያ ፊልሙን አይተው እኚህ እኮ ጠንቋይ ናቸው ምናምን ብለው ነበር። ወላሂ እንደዛ ሲሉኝ ኧረ ነው በቃ አልሄድም ብዬ እሱ ፊልሙን ይዞ መጥቶ ሳታይ አትናገር ያለኝ። እውነት እስቲ ቆይ ግን ያድኑኛሉ ይሄዳሉ ያድኑኝ። መጀመሪያ ኦፕራሲዮን ከመሄዴ በፊት አልኩኝ። መጣሁኝ። ስመጣ ጸበል ገና ሲረጩኝ ጮኩኝ። ሁለታ መጣሁ። ግንባሬ መቱኝ፣ ቀባቡኝ። ታስሯል ይዛሉኝ ሄድኩ። ሰኞ ዕለት ጠዋት እሱ ሲናገር የሰማሁ አልመሰለኝ። በእናትህ ቀስ ብለው አትጩህብኝ አልኩት። በእናትህ አሉ አትጩህብኝ በእናትህ ብዬ ተለመደ ነው። አትጩህ ሄድኩኝ። ኦሎምፒያ ሄድኩ እናቴ ቤት። የእናቴ ጓደኛ ሲያወሩ ድሮ ጮሆ ነው የሚያወሩት። አሁን ሲያወሩብኝ ይጮሃል። እየጮሽ አታውሪኝ አዳምጥሻለሁ አልኳት። እንዴ ዛራ ሰማሽ እንዴ አለች። ደነገጥኩ። አሁን የኔ ጆሮ ሰማ ብዬ ደስታም ይዞኛል እንባም ይዞኛል። ከማን ጋር አሁን እቤት ደርሼ ለእሱ እስከምነግር አልቻልኩም። ጆሮ ሰማ ብዬ ጥላሁን እዚህ ይዞ ነው የመጣት የእሱ ጓደኛ። እሱን ጥላሁን ጆሮ እኮ ሰማ አልኩት። ትሰሚያለሻል እንደውም ቲቪ ይጮሃል ቀንሶ አልኩት። ገብቼ ሰው ቤት አይገርም። አሁን በጣም እንጂ እኔ ሃይማኖት የንቀይራለሁ ብያለሁ። ክርስትና ምንም እዚህ ቤተክርስቲያን ተነስቼ ክርስቲያን ሆናለሁ። እውነት ቁልፍ ገብርኤል ማለት ነው እንደማምነው አጣለች። የሚገርም እንደ ጣልኩት እሱ ፈተሸሽ ታዲያ ድምፁን ቀስ ብሎ እሱ ተደብቆ ዛራ የሆነ ነገር ሲለኝ ኧረ እሰማለሁ ይሄ ቦታ እዛ ጋር ነው ስለው ደነገጠና አለቀሰ። ሰማሽ በቃ ማለት ነው አለኝ። አልኩት። እንዴት ነው የተደበቀ ነገር ካት? እኔ መኝታ ቤት ሆኜ እንደዛ ስትለኝ መጀመሪያ ላይ ሰማ ስትለኝ እኔ በቃ እምባ ያዘኝ። ግን ለማረጋገጥ ስለፈለኩኝ መኝታ ቤት ገብቼ ዛራ ምናምን ብዬ ቀስ ብዬ ማለት ነው ስላት ይሰማኛል እኮ ምናምን አለችኝ። እንደዚህ ብላኝ አታውቅም። ዝናብ ሲዘንብ ራሱ መስማት አትችልም። አሁን ባለፈው ዕለት ዝናብ ሲዘንብ እሷ ነች ዝናብ መጣ እኮ ብላኝ ነገረችኝ ለኔ ማለት ነው። ዝናብ መጣ? አዎ ዝናብ መጣለች። በጣም ብቻ እግዚአብሔርን ግን እልል በላቸው አመስግኑ ይባካል። እግዚአብሔርን ምንም ዋጋ የለውም። እሱን አምኖ መጸለይ እውነቴን ነው። ሳላውቀውም የፈጠረኝ አንድ አምላክ እንደሆነ አውቃለሁ። ግን ክርስትና ዛሬም የለም። ግን አሁን ሳስበው ያ ሁሉ ነገር ያወጣ ነው አለ ያለው እኔን ብዬ እዚህ ነው። ከአሁን በኋላ ክርስትና ሃይማኖት ራሴ ከቤተ ክርስቲያን የምንለይ አይመስለኝም። የምር ነው የምነግራችሁ። እግዚአብሔር ሁሉን ነገር ካመኑ ያድናል ለካ። ይህንን ነው የምነግራችሁ። አባንም እንደው እድሜ ይስጥል ጤና ይስጥል። ገብርኤል እንደው ሁሉን ነገር ይሙላት። እግዚአብሔር እንደው ሁሉን ነገር አይለይ ጸጋውን ይሙላለት። ሌላ ምንም አይደለም። አሁን የዳንሽው ያው በኢየሱስ ክርስቶስ ስም ነው። በጣም በኢየሱስ ክርስቶስ ኢሳ ነበር በሙስሊም የሚባለው። እኔ ግን አሁን ኢየሱስ ክርስቶስ ለኔ አጋዥና ዳኜ መድኃኒቴ እንደሆነ አምኛለሁ።
ይሄንን ነው መናገር የምፈልገው። አይዞሽ። 43 ዓመት አውሮፕላን ሲሄድ ሰምቼ አላውቅም። ፕሌን ላይ ትሳፈራለሁ፣ ጮህ ሰምቼ አላውቅም። ያው እዚሁ ክርስትና ትነሻለሽ፣ እዚሁ ትጠመቂያለሽ። እዚሁ ነው የምነሳው። አባታችን ያው እሺ ደስ ይለኛል። እሺ ልንገራቸው፣ አልዋሽም። ንስሐን እንደኔ ጫት ቃሚ የለም። የምሬን ነው የማወራቸው። ጫት እንደኔ የሚቅም የለም። ሁሌ በጣም ብዙ ጫት እቅማለሁ። በጣም አጨስ ነበር። ስም ታጨሻለሽ? ወደ 2 ፓኬት ያህል አጨስ ነበር። ውጭም ሆኜ እዚህ ጫት መቼ እንዳቆም ታውቃላችሁ? እዚህ ተፍቀረቀት 8 ቀን ጫት እንደዚህ ነክቼ አላውቅም። የእሳቸውን ትምህርት በቪዲዮ ብቻ አይቼ የምሬን ነው የማወራቸው። እንደዚህ ነክቼ አላውቅም። እንደዚህ አልነገር በቃ ጫት የሚባል ሰው ሲቅሙ እንዴ ቅጠል ይቃማል እንዴ? ሰው ልጆች ሲቅሙ ዘገነነኝ። ዘገነነሽ? በጣም ዘገነነኝ። የምሬን ነው የማወራው። ለምን ስምንት ፊልሙን ካመጣሁ ካየሁት ጫት የሚባል እንደ ሰው ይሄ ይቃማል እንዴ? ፍየል የሚበላው ነው ያልኩት። የምሬን ነው። እንዴት አስታል 2 ዓመት ቀመሽው ነው እንዴ ያልሽው? እኔ ውጭም ነበርኩኝ። 2 ዓመት ነው እንደ በተከታታይ ቃምኩት 2 ዓመት ነው። በፊት እኔ አልቅም ውጭ እያለሁ ግን 2 ዓመት ስቅማ በጣም የሚያስጠላ ነገር መሆኑን ያወቅሁት የእሳቸው ቪዲዮ ካየሁ በኋላ እንደውም ሳልመጣ ጫት ያቆምኩት ማለት ነው።